ሰላም እንዴት ናችሁ? ቤተሰብ ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ዛሬ በሌላ ምግብ ተገናኝተናል። ዛሬ የምንሰራው ቀለል ፈጠን ያለ መኮረኒ ነው። መኮረኒያችንን ለመስራት የሚያስፈልገን መጀመሪያ መኮረኒያችንን እንቀቅላለን። ያው ፈጠን እያልኩ ነው የምሰራው። ወደ ቤተክርስቲያን ለመሄድ ቸኩያለሁና ምሳዬን አዘጋጅቼ መሄድ ስላለብኝ ነው። መኮረናችን ስጋ በስሏል። የተከታተፉ አትክልቶች አሉኝ። ካሮት፣ ሽንኩርት እና የነጭ ሽንኩርት የተፈጨ ዝንጅብልና ነጭ ሽንኩርት አለኝ ከፍሪዘር። እንዲሁም ድንች እና የቆስጣ ቅጠል እና እንዲሁም ደግሞ ግንዱንም እኔ አጥላውን በጣም የምወደው መጀመሪያ ድቅቅ አድርገን እንከትፈውና እንጠቀምበታለን። ቅጠሉን ደግሞ ብዙም ማብሰል የለብንም። ወደ መጨረሻው አካባቢ ነው የምንጨምረው። እዚህ ጋር የከተፍኩትን ሽንኩርት እንደዚህ በዚህ መልኩ አቁላለዋለሁ። ከዛም ሽንኩርታችን በሰል እንዳለልን ካሮታችንን እንጨምራለን። ካሮቱ ትንሽ ከድንች ጣጣር ስለሚል ነው አብረን ከሽንኩርታችን ጋር መጥበስ ይኖርብናል ማለት ነው። ነጭ ሽንኩርታችንና ከሱ ትንሽ ካሮቱ በሰል ሲል ደግሞ ነጭ ሽንኩርታችንን እናስገባለን። ነጭ ሽንኩርትና ዝንጅብላችንን ማለት ነው። በዚህ መልኩ ጨምረዋለሁኝ። ምንም አይነት ውሃ አንጨምርም። ካሮታችንና እንትናችን እንደዚህ ሽንኩርታችን እንደዚህ በሰል ካለልን በኋላ ድንቹን እናስገባለን። ድንቹንና የቆስጣውን እንጨቱን ክፍል ነው ጨምረው እኔ በጣም የምወደው የቆስጣውን እንጨቱን በእንጀራ ራሱ በጣም ጣፍጠው ማለት ነው። ቅጠሉን ከማስገባታችሁ በፊት እሱንም ለብቻው ከሽንኩርት ጋር በማብሰል ከዛም በዚህ መልኩ በስሎልኛል። እንደዚህ ፈጠን ብዬ ቅጠሉንም አስገብቼዋለሁ። ያው ቪዲዮ እንዳይረዝም እያንዳንዱን አላሳያችሁ ግን የፈጠነ ነው የሰራሁት። መኮረኒያችንን በዚህ መልኩ እንደዚህ ጨምረን እናዋህደዋለን ማለት ነው። ይህ ቅጠሉ ሳይበስል ያምራል፣ ከለሩ ያምራል፣ ጣዕሙ እንዲሁም ደግሞ ቪታሚን ያለው ያው ሳይበስል ስለሆነ ቆስጣ ይሄን የመሰለ መሳሳዮቻለሁ። ትወዱታላችሁ። ቤተክርስቲያን ለመሄድ ብለን ውስጥ እንደዚህ አድርጌ አካባቢ ምሳዬን ጣላችኋለሁ። ወደዳችሁት ቪዲዮን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ